በዓለማችን ዙሪያ ያሉ ጥንታውያን ህንፃዎች በሙሉ ስለ ሰው ልጆች ታሪክ የየራሳቸውን የሆነ መልእክት ይዘዋል። ከእያንዳንዱ ግንባታዎችን በመነሳት በጊዜው የነበሩ ገንቢዎች ስለነበራቸው ጉልበት፣ ጥበብና ሁለንተናዊ ገጽታ እንድንጠይቅ እንዲሁም መርምረን በስራዎቻቸው እንድንደነቅ ያስገድዱናል። ምክንያቱም ዛሬ በእጃችን ላይ የቀሩን የታሪክ መዛግብት ብቻ ስለ ሰው ልጆች ታሪክ ሙሉ በሙሉ ለመረዳት በቂ ላይሆኑ ይችላሉ። በዛሬው መሰናዷችን ምናልባት እስከ ዛሬ ድረስ ሰምታችሁትም ሆነ አይታችሁት ስለማታውቁት ትንግርታዊ ስፍራና አጥኚዎቹም ስላጋጠማቸው አሳዛኝ የህይወት ታሪክ እንቃኛለን። ማለቂያ ገደብ በሌለው ፓሲፊክ ውቅያኖስ መካከል በፓኖፔ ደሴት ላይ የተንጣለለው ተንሳፋፊው ከተማ ለብዙ መቶ ዓመታት ያህል ማብራሪያ ያልተሰጠባቸው ብዙ ሚስጥራትን ይዞ ተጉዟል። በዓለማችን ዙሪያ ካሉ ቅርሳዊ የግንባታ ስፍራዎች በሙሉ በአይነቱም ሆነ በያዘው መረጃ የተለየ ቢሆንም ግን ብዙ ሰዎች ስሙን እንኳን ሰምተው ላያውቁ ይችላሉ። ስፍራው ናን ማዶል ተብሎ ተሰይሟል። በፓኖፔ ደሴት በስተ ምስራቅ በኩል እስከ ካሊፎርኒያ ድረስ ከ5000 ማይሎች በላይ፣ በስተ ምዕራብ ደግሞ እስከ ፊሊፒንስ ድረስ 2500 ማይሎች ርቆ የሚገኝ ሲሆን በረዣዥምና ከበባድ ድንጋዮች ድርድር የተገነባ ሰፊ ህንፃ ነው። ግድግዳዎቹ ወደ ላይ 17 ሜትር ርዝመት ሲኖራቸው እያንዳንዱ ወደ 5 ሜትር ውፍረት አላቸው። ሁሉም የተሰራው ከ5 እስከ 50 ቶን ማለትም ከ5000 እስከ 50000 ኪሎ ግራም በሚመዝኑ ድንጋዮች ሲሆን በድምሩ በሚያስደንቅ ሁኔታ ከ750,000 ቶኖች በላይ ድንጋዮችን ለግንባታው ተጠቅመዋል። በዘመናችን የተደረገ ካርበን ዴቲንግ የተባለ የጥናት ዘዴ እንደሚጠቁመን ከሆነ የናን ማዶል ግንባታ የተጀመረው በ1188 ዓመተ ምህረት ሲሆን ይህ ዓመተ ምህረት የሚጠቁመን በዘመኑ ፓኖፔ ደሴትን ሲገዛ በነበረ በሳውድሎር ስርወ መንግስት እንደተገነባ ነው። ሆኖም ናን ማዶል ከ1000 ዓመታት በፊት በሳውድሎር ስርወ መንግስት ተገንብቶ ከነበረ ቀላል ጥያቄዎችን ያስነሳል። እንዴት ሰሩት? በመጀመሪያ ናን ማዶል በተገነባበት ቦታ ላይ ለግንባታ የሚውል ምንም የተፈጥሮ ድንጋይ እንደሌለ ይታወቃል። ስለሆነም ለግንባታው የዋሉ ድንጋዮች በሙሉ ከሌላ ቦታ ተግዘው መጥተው መሆን አለበት። ነገር ግን እስከ ፓኖፔ ደሴት ድረስ እነዛን 5000 እስከ 50000 የሚመዝኑ ድንጋዮችን እንዴት ማጋዝ ቻሉ? ቦታው ደሴት እንደመሆኑ ድንጋዮቹን ውሃው ላይ በማንሳፈፍ እንዳጓጓዛቸው ተገምቶ በ1995 ዓመተ ምህረት በአጥኚዎቹ ከ1000 እስከ 2000 የሚመዝኑ ድንጋዮችን ለማንሳፈፍ ተሞከረ። ነገር ግን ድንጋዮቹ ወዲያውኑ ሰመጡ። ስለዚህ ያለምንም ክርክር የናን ማዶል ገንቢዎች በሌላ ባልታወቀ ዘዴ ድንጋዮችን አጓጉዘዋቸው ካልሆነ በስተቀር በጭራሽ ውሃው ላይ ለማንሳፈፍ እንዳልሞከሩ ተረጋገጠ። በዘመናችን ያሉ ከባድ ነገሮችን ማንሻ መሳሪያዎች በማያውቁ ማህበረሰቦች እነዛ በሺዎች ኪሎ ግራም የሚመዘኑ ድንጋዮች የተጓጓዙበት እንዲሁም የተደረደሩበት ያልታወቀው ዘዴ እስከ ዛሬዋ ቀን ድረስ በሳይንቲስቶቹ ሊረጋገጥ አልቻለም። ከዚህ ቀደም ባሰናዳሁት መሰናዶ ላይ ባለፈ ህይወቱ ኤሊየን እንደነበረ የሚናገረው ማቲያስ ዴ ስቴፋኖ በቀደመ የሥራ ዘመኑ የሚያውቀውን በዓለም ዙሪያ በገነቧቸው ፒራሚዶች ላይ የድምፅ እርግብግቢትን ብቻ በመጠቀም ስለከወኗቸው የግንባታ ጥበቦች የሰጠው መግለጫ ምናልባትም የናን ማዶልን ግንባታ የከወኑበት ያ ያልታወቀው ዘዴ እንደሚሆን በአጥኚዎቹ ተገምቷል። ይህ በእንዲህ እንዳለ በሳውድሎር ስርወ መንግስት ዘመን በደሴቱ ላይ ይኖሩ የነበሩ ህዝቦች ቁጥር ህፃናትንና አዛውንትንም ጨምሮ ከ20,000 እስከ 30,000 የሚገመት ነበር። ይሁን እንጂ ይህ ቁጥር ናን ማዶልን ለመገንባት ከሚያስፈልግ የጉልበት ሰራተኛ ብዛት ጋር ፈጽሞኑ የሚመጣጠን አይደለም። ሆኖም እንግዲህ የህዝብ ቁጥሩ ሙሉ በሙሉ ወጣት ቢሆንና ግንባታውን ቢጀምሩ ናን ማዶልን ገንብቶ ለማጠናቀቅ ከ3 ክፍለ ዘመናት በላይ ሊፈጅባቸው እንደሚችል ሳይንቲስቶቹ ገልጸዋል። በአጭሩ ናን ማዶል በሳውድሎር ስርወ መንግስት አለመገንባቱ ተረጋገጠ። ስለዚህ ወደ ሌሎች መረጃዎች መመልከት ይኖርብናል ማለት ነው። በፓኖፒያን የደሴቱ ነዋሪዎች እንደሚነገረው አፈ ታሪክ ከሆነ ናን ማዶል በጣም የታወቀ ጅማሮ አለው። እናም ታሪኩ ከሆነ ቦታ ከመጡ 7 ወንዶችና 9 ሴቶች የተዋቀረ ቡድን ይጀምራል።
በጉዟቸው መካከል የጉርጥ ወይንም የኦክቶፐስ መንፈስ ያገኛቸውና በፓስፊክ ውቅያኖስ መካከል ወዳልታወቀ ደሴት እንዲሄዱ ያዛቸዋል። እናም የነገራቸው ቦታ ሲደርሱ ቦታው ላይ በጣም ትንሽ መሬት ብቻ ነበር የሚታየው። ከዛም ቡድኑ አስማታዊ ጥበብን በመጠቀም አሁን ያለው ደሴት ከውቅያኖስ ውስጥ እንዲወጣ አድርገው ደሴቱ ላይ መኖር ጀመሩ። በመካከሉም የድንጋይ መሰዊያ አበጅተው ደሴቱን ፖኖፔይ ብለው ሰየሙት። ከክፍለ ዘመናት ቆይታም በኋላ ተራሮችን ስለማንቀሳቀስ፣ ወንዞችንም ስለማስነሳትና ደሴቶችን ስለመቅረጽ፣ ስለ ግንባታም ስለ አስማታዊ ስልጣኔዎችም ሁሉ ሚስጥራዊ ዕውቀት ያላቸው 5 የተለያዩ ቡድኖች ወደ ፖኖፔይ ደሴት መጡ። ወዲያውኑም 6ኛና 7ኛ ቡድኖች መጡ። እነዚያም ኦሎሲፓህና ኦሎሶፓህ የተባሉ ወንድማማቾች ቡድን ነበሩ። እናም እነኚህ ወንድማማቾች እጅግ ከባድ የሆኑ ድንጋዮችን በአስማታዊ ጥበባቸው አየር ላይ አንሳፈው በሚፈልጉት መንገድ በመደርደር ናንማዶልን ገነቡ። ወንድማማቾቹ አስማታዊ ኃይል ስለነበራቸው ፖኖፔይን ሲቆጣጠሩ ቆይተው የሳውድሎር ስርወ መንግስትን አስገኙ። ይህ በደሴቱ ህዝቦች የሚነገር አፈ ታሪክ መመዝገብ ከመጀመሩ በፊት ስልጣኔም ሳይመሰረት ስርወ መንግስትም ሳይቋቋም በፊት ስለነበረ ትንግርታዊ ታሪክ ያወራል። ነገር ግን ታሪኩን በቅርበት ስንመለከት የወንድማማቾቹ ኦሎሲፓህና ኦሎሶፓህ እነዛን ከባድ ድንጋዮች በአየር ላይ የማንሳፈፍ ብቃት ምትሃታዊ ይመስላል። ይሁን እንጂ አንዳንዶች ጉዳዩ ምትሃት እንዳልነበረና ታሪኩም አፈ ታሪክ ብቻ እንዳልሆነ በመግለጽ ሁሉም ግን ስለጠፋው ስልጣኔ ብቃት የሚገልጽ እንደሆነ ያምናሉ። ለብዙ ክፍለ ዘመናት በፓኖፔያን ህዝቦች ባህል ከናንማዶል ጋር የተገናኘ ኃያል መንፈሳዊ ኃይል እንዳለ ማስጠንቀቂያ ይሰጣል። ነዋሪዎቹ ቦታውን ከውጭ ከሚመጡ ሰዎች የሚጠብቅና የሚከላከል በጥንታውያኑ የታዘዘ ኃያል መንፈስ እንዳለ ያምናሉ። ምናልባት ይሄ ስለ ወታደራዊ ጥንካሬያቸው በመግለጽ ራሳቸውን ከጠላት ለመከላከል የፈጠሩት አፈ ታሪክ ሊሆን ይችላል። ነገር ግን ባይሆንስ? ለመጀመሪያ ጊዜ በ18ኛው ክፍለ ዘመን ጅማሮ ከአውሮፓ መጥተው ናንማዶልን ካገኙ ተመራማሪዎች መካከል አንዱ አንትሮፖሎጂስት ጆን ኩብሪ ነበር። እናም ኩብሪ ከአንድ ድርጅት ስራ ተቀብሎ በ1869 ዓመተ ምህረት በዓለም ዙሪያ በፓስፊክ ውቅያኖስ መካከል ወዳሉ ደሴቶች ሁሉ እየሄደ ጥናት እንዲያደርግ ተላከ። ከዛም በፓስፊክ ውቅያኖስ መካከል ወዳሉ ደሴቶች እየዞረ ሲያጠና ቆይቶ መጥፎ ዕድሉ ይሆን ወይም ጥሩ ዕድሉ በ1873 ዓመተ ምህረት ወደ ፖኖፔይ ደሴት ደረሰ። ለመጀመሪያ ጊዜ ስለ ናንማዶል ጥሩ ጥናትና ምርምርን አድርጎ መግለጫን ያሰናዳው ሰው ኩብሪ ነበረ። የደሴቱ ነዋሪዎች የሚሰጡትን የበዛ ማስጠንቀቂያዎች ሳይቀበል ብዙ አጠና፣ ብዙ ማስረጃዎችንም ከቦታው ላይ ያነሳ። በ1874 ዓመተ ምህረትም ማስረጃዎችን ይዞ ወደ አውሮፓ ለመመለስ ጉዞውን ቢጀምርም በመንገድ ላይ ሳለ ያልተጠበቀ ድንገተኛ አደጋ አጋጠመው። ካፒቴኑና ኩብሪ አደጋው የተከሰተበት አካባቢ ወዳለ አነስተኛ ደሴት ዋኝተው ህይወታቸውን ማዳን ቢችሉም ለወራት ያህል ሲለፋበት የነበረው ጥናታዊ ማስረጃዎቹና መረጃዎቹ ሁሉ ግን ዳግም ላይገኙ ውቅያኖስ ውስጥ ሰጥመው ቀሩ። በ1879 ዓመተ ምህረት ይሰራበት የነበረው ድርጅት ከስራው ሲያስወጣው ኩብሪ ወደ ፖኖፔይ ደሴት ተመልሶ እዛው ለመኖር ወሰነ። የደሴቱ ነዋሪ ከሆነች ሴት ጋር ትዳር መስርቶ 2 ልጆችንም አፈራ። ብዙ እጽዋቶችንም በቦታው ላይ ተከለ። በሚያሳዝን ሁኔታ ግን ሁለቱም ልጆቹ ገና በህፃንነት እድሜያቸው ከዚህ ዓለም በሞት ተለዩ። የተከላቸው እጽዋቶችም ሳይቀሩ በ1882 ዓመተ ምህረት ሙሉ በሙሉ ወደሙበት። ከዛፍ ላይ ያወረዳቸው ጥቂት ኮኮናቶችም ሳይቀሩ በነፍሳት ተበሉ። ይሁን እንጂ ኩብሪ የትም መሄጃ እንደሌለው እዛው ቆይቶ በድጋሚ እጽዋቶችን ተክሎ ከሙዚየሞችና ከንግድ ድርጅቶች ጊዜያዊ ስራ ተቀብሎ ኑሮውን ቀጠለ። በ1895 ዓመተ ምህረት የፖኖፔይ ነዋሪዎች በጊዜው ደሴቱን ገዝተው የነበሩ የስፔን ገዢዎችን ተቃውሞ በከፈቱት ጦርነት
የኩብሪ ተክሎች በድጋሚ ሙሉ በሙሉ ወደሙ። ኩብሪም ተስፋ በመቁረጥ ስሜት በ1869 ዓ.ም ራሱን አጠፋ። ይህ ሁሉ የኩብሪ አሳዛኝ የህይወት ጉዞ የናንማዶል ግንባታ ላይ ባደረገው ጥናት ምክንያት የመጣበት መዘዝ ይሆን? በሁለተኛው ሺህ ዋዜማ ቪክቶር በርግ የተባለ ብዙ ዘመኑን በፓሲፊክ ውቅያኖስ መካከል ባሉ ደሴቶች ላይ ያሳለፈው የጀርመን ተመራማሪ ወደ ደሴት ፓኖፔይ ሄደ። በ1907 ዓ.ም ቪክቶርም እንደ ኩብሪ የነዋሪዎቹን ማስጠንቀቂያ ሳይቀበል ጥናትና ምርምሩን በማድረግ ከዚህ ቀደም ማንም አይቶት የማያውቀውን አስገራሚ አጽም በቦታው ላይ ያገኘ። አጽሞቹም 3 ሜትር ቁመት ያላቸው ሰው መሰል ግዙፋን ፍጥረታት ዝርያ ነበሩ። ይህን ባገኘ ቀን ምሽት ከባድ ነጎድጓድና መብረቅ ሆነ። ነዋሪዎችንም ሁሉ ግራ ያጋባ ከሰማይ የሚወርድ ነገር ያለ አይነት ድምጽ ተሰማ። በዚህ ሁኔታ አስፈሪው ምሽት አልፎ በነገታው ቪክቶር በርግ ጥናቱን ለመቀጠል ወደ ናንማዶል ሄደ። ወደ ቦታው እንደደረሰም ወዲያውኑ እርምጃውን አቁሞ ያለምንም ቅድመ ሁኔታ ወድቆ ብቻ ሞተ። እናም እነኚህ ሁለት አጥኚዎች መስዋዕት ከሆኑ በኋላ ቦታውን የሚጠብቅ ኃያል መንፈሳዊ ኃይል እንዳለ ተረጋገጠ። ይሁን እንጂ ዛሬም ድረስ አጥኚዎቹ ቦታው ላይ ጥናት ከማድረግ አላረፉም። ትልቁ ጥያቄ ግን የናንማዶል ጠባቂ መንፈስ መኖሩ ከተረጋገጠ ለምን ይሆን ስለ ቦታው እንዳናውቅ እየከለከለን ያለው? የሚደብቀንስ ነገር ምን አይነት ሚስጥር ቢሆን ይሆን? የግዙፋን ፍጥረታት ዝርያ በሆነ ዘመን ይኖሩ እንደነበረ የሚያሳዩ ብዙ ጥንታውያን የድንጋይ ላይ ምስሎች አሉ። እነኚህ ፍጡራን የተጠቀሱባቸው ብዙ መጻሕፍት ኔፍሊሞች እያሉ ይጠሯቸዋል። እናም የኔፍሊሞች አጽም በዓለም ዙሪያ ብዙ ቦታ በየጊዜው እየተገኙ ነው። በፓኖፒያን ነዋሪዎች ዘንድ የሚነገረው የናንማዶል ገንቢዎች የነበሩት ሁለት ወንድማማቾች ቪክቶር በርግ ካገኘው 3 ሜትር የሚረዝሙ የኔፍሊሞች አጽም ጋር የሚያገናኘው ነገር ይኖር ይሆን? ጉዳዩን ሚስጥር ያደረጉበትስ ምክንያት ምን ይሆን? ውድ ሕይወታቸውን መስዋዕት አድርገው ዛሬ እኛ ያለንን መረጃ ለሰጡን ድንቅ ተመራማሪዎች ክብርና አድናቆቴን እየገለጽኩ የዛሬ መሰናዶን በዚህ አበቃው። በቀጣይ መሰናዶ በአዲስ መረጃ እስክንገናኝ ለዚህ ቻናል አዲስ የሆናችሁ ቤተሰብ በመሆንና ተመልካቾቼ ለሌሎችም ሼር በማድረግ ድጋፋችሁን እንደምትገልጹልኝ እምነቴ ነው። ዳግም እስክንገናኝ ቸር ቆዩልኝ።